እናንተ አዲስ አበባ ምን ትሰራላችሁ? ለማኞች አገራችሁ ግቡ እንጂ ይሄ እኮ ሀገራችሁ አይደለም ምናምን ብለው ግራ ገብቶኛል። በጣም ግራ ገብቶኛል። ኢትዮጵያ መንግስትንና የኢትዮጵያ ሕዝብን ቀጥ ለማድረግ 3 ቀን በጣም በቂ ነው። 3 ቀን የቤቱን ስራ ባትሰሪ። ድምፃዊ አብዱ ኪያር ምንድን ያጋጠመው? ከሰሞኑ ማህበራዊ ሚዲያውን ያነጋገረ አንድ ቪዲዮ ተለቆ ነበር። ስራ ከሆነ የፈለግሽው የኔ ቆንጆ ሂጂ ጥቁሮች ጋር ማትሰደብበት ነበረሽ ጠዋት እዛ ነበረሽ ጠዋት ሰላም የሀገሬ ልጆች፣ ኢትስ ዩ ቦይ ናቲ ዴት ናቹ። ዛሬ እንደተለመደው እናንተ ዘና ፈታ ቀራ በራ የሚያደርጉ ቪዲዮችን ለእናንተ ይዤ መጥቻለሁ። እንደተለመደው ይሄኛውን ቪዲዮ ከመጀመሪያ በፊት እስከጠጣ ቪዲዮ ላይክ ያርጉት። ወደ ገራሚ ቪዲዮአችን ከመግባታችን በፊት ከዚህ በፊት የለቀቅነው ቭሎግ አለ። ላስታውሳችሁ ካላያችሁ እዩት። ያለምንም ክርክር ብዙ ስለሆኑ ወደ ቲክቶክ ስብስቦቻችን ኮሜንት የምጽፉ ሰዎች ግን ሀሳቡ ከየት ነው የሚመጣላችሁ? እዚህ ቪዲዮ ላይ የተጻፉ ኮሜንቶች አንተ ጊዜ ያለህ ወንድም እሱ ነው እንዳያረገዘው ሙቤ ሂድ እንጂ ትቆያለህ መሰለኝ። ልጅ እያለሁ ቡና ስጪ ስባል ሲኒ ይዤ እንዳይደፋብኝ የምራመድ አረማመድ ሲደርስ ጥሩ ማዳሜ ደሞዜን ስታቆየብኝ እችን ነገር ሞክራታለሁ። ቶሎ ሂድ ማዳም ሳትነሳብኝ አይደለም ወይ እንደሰራው ሰው ክፍል 2 ብታረግለት ስደርስ ደግሞ ካርድ ሞልተን እኮ ነው የምናየው። ወንድሜ ጊዜያችንን ጨርስኩ። ለ2019 ሊደርስ ይችላል። ሙቤ ሴራሚኩ ምንም አልተደፋበትም። እግርን ብቻ ብድግ አድርገው እንጂ ስራ አለብን እየጠበቅን እኮ ነው። ፍትህ አይዞህ አይፈስም፣ ተራመድ። ኧረ ጉድ! ሚካኤል ጀቤሳ ምን እያልከን ነው እንዴ? ወይ ማለት የምትፈልገው ነገር ካለ በጽሁፍ አስረዳን። ዳንስ ነው ቀዘፋን ያዝከው? አስጨነቀን እኮ እንዴ! አዲስ እንደገባ የኤልፓ ሰራተኛ ምን ነው ተንቀጠቀጥ? የወባ በሽተኛ እኮ ነው የሚመስለው። አልክድም እቺ የወገቧን ፓርት በደንብ በላህ ከድምድም አንጻር ነው መሰለኝ። ቀሪውን ግን እንኳንም ማይክል ይሄንን ሳይ ነፍሱ በሰላም አረፈች እንዴ! አጽሙ ከዚህ የተሻለ ይደንስ ይላል። ድግሱ ያማረላት እንሽላሊት ይመስል ተወራጨህብን እኮ የሀይቅ ዳር ቢምቢ። አረ ዲያ ሀሳብ ጽሁፍ አስረዳን። ተመችቶኛል። የደከመው ማህበረሰብ ይቅር አላለ ምን ያደርግልሃል? አይጠቅምም። ከዚህ በፊት ስትላላጥ የደከመ ማህበረሰብ ተቸ አልተቸ ምን ሊያመጣ ብለህ ነበር አይደለ? አንቅሮ ተፍቶ የገባህበት ያለበት እስኪደርሳ ድረስ ዘጋ። አዘናግተ መምጣት ነው ባንተ ቤት። የኢትዮጵያ ሕዝብ የረሳ ይመስላል እንጂ መቼም አይተውም።
መቃብርህን አርቆ ነው የሚቆፍርልህ። አትጃጃል። ህዝብ ተሳድበ ህዝብ አንጓጠ የትም አትደርሳትም። ይቅርታ ብለህ ራሱ አንፋታም። መቃብርህን አርቀን እንቆፍርልሃለን። የደከመው ማህበረሰብ ማለት ነው በተባበረ ክንድ ሙሉ አቅምን ያሳየበት ሰው ቢኖር ፋሮምሳ ሶሻል ልጥፍ ላይ ምን ተለጥፏል? የሆነ ልጥፍ ይቅርታ አድርጎልኝ ብሎ ተለጥፏል። ከዛ እኔ በጣም ግራ ገብቶኝ በደንብ አነበብኩትና ያ ሰውዬ ምን ብሎ መሰላችሁ? ከወራቶች ምናምን በፊት ይሁን ከአመት በፊት አላቅም፣ ቀኑን ረሳው እንጂ ያለውን አልረሳውም። እና እንደዚህ ያለ የሆነ ክልልን ህዝብ ብቻ ነው እየጠራውና እናንተ አዲስ አበባ ምን ትሰራላችሁ? ለማኞች አገራችሁ ግቡ እንጂ ይሄ እኮ ሀገራችሁ አይደለም ምናምን ብሎ ህዝቡን የተሳደቡ። ከዛ ምግብ ቤት ደግሞ ገባና አስተናጋጁ ነይ እስኪ አንቺ ነፍጥነሽ ነፍጠኛ ነሽ ነፍጣም ነሽ አይደል ምናምን እያለ የተሳለቀ አሁን ይቅርታ አድርጉልኝ አለ። እኛ እናረግም ይቅርታ አድርሰናል። ፈጣሪ ይቅር ሊል ይችላል፣ ይቅር የሚል ሰው ሊሆን ይችላል። እኔ ግን አላደርግልም። በጣም ቂመኛ ሰው ነው። ሆነ ለመናገር ይሄን አልሰማውም። የበሽታ እኔ ካንተ የበለጠ በሽታ አለኝ መሆን አለበት። እዚህ ጋር ደግሞ ሌላ ትኩሳት ይላል። ለሞስት ኢምፖርታንት ቲንግ ለወንድ ልጅ የቤቱን ስራ ብቻ የውጭውን ስራ ኢትዮጵያ መንግስትንና የኢትዮጵያ ሕዝብን ቀጥ ለማድረግ 3 ቀን በጣም በቂ ነው። 3 ቀን የቤቱን ስራ ባትሰሪ የውጭውን ስራ ባትሰሪ ቀጥ ይላል ኢኮኖሚው። ድንገት በተግባር ለማሳየት ያሰብናቸው ነገሮች ምንድናቸው? 4 ናቸው። አንደኛ ከስራ መቅረት፣ ከትምህርት ቤት መቅረት፣ ከገበያ መቅረት፣ ከኪችኑ መቅረት፣ ከቤታችን ኪችን መቅረት። እግዚአብሔር እከክን ሰጥቶ ማከኪያ አይነሳም። በነገራችሁ ላይ አምሶሪ ተሰጣት በጣም ለቤተሰባችሁ፣ ለባሎቻችሁ፣ ለልጆቻችሁ ዲሰንት ይሆናችሁ ልጆች ሴቶች እንዳላችሁ ሁሉ እንደናቶቻችሁ ይሆናችሁ እና ሴቶች እንዳላችሁ ሁሉ እንደዚህ አይነት ልቅወጥ የምትሉ ሴቶች አላችሁ። ለእነሱ ነው መልስ እየሰጡ ያለሁት። እኔም ፎሎወሮች አይመለከትም። ባይ ዘ ወይ አንድ ነገር ልንገራችሁ። the most important thing let's say ለወንድ ነው ወንድ ስለሆንኩኝ ብር የተፈወዘ ነገር ታውቃለህ? ላይክ ጥሩ ነገር እኮ አላት። ለምሳሌ ሴቶች ጥቃት ሲመጣ ምናምን የምታወራቸው ሴቶች እንዲነቁ የምታረጋቸው አንዳንድ ነገሮች እውነት አለ። ግን ከበሽታ ጋር ተፈውዟል እና ይሄ ይባላል የፈለገ አንድ ንጹህ ውሃ እንደዚህ ይዘህ የሆነ መርዝ ድሮፕ ስላረክበት አይ ትንሽ መርዝ እኮ ነው ብለህ አጠጣው እስቲ ያቺ መርዝ አለች እና እንደ ሙሉ ለመቀበል የምትቸገረው ሰው ብዬ ማሰበው እሷ ነች። አዎ አለ። ግን ሌላ ደግሞ ብዙ ይዞት የሚመጣው በሽታና ጀንካ የኢትዮጵያን መንግስት ለመጣል ሴቶች ስራ ብትቀርቡ ምናምን አሁን ማለት የሴቶች ቁጥር አላት ወይ? እና ደግሞ ኪችንስ መቅረት ጋር ምን አገናኘው? ለምን የኪችን ጥያቄ በጣም ትልቅ ሆኖ አይደለም ማለት እንደ በአጋዥ ወይ በሰራተኛ እንትን የምትለው ጉዳይ ጤነኛ አይደለችም። ገበያ ላይ ያገኘዋለሁ አትሽወሉ። በዛ ላይ ደግሞ አንድ ነገር ልንገራችሁ ተባያቀተኝ ከሴቶች የማገኘውን ነገር አንድ ነገር በቃ ፐርፐዝ እነሱ ጋር ያለ ነገር አለ። እሱም ገበያ ላይ አለ። አርፋችሁ ተቀመጡ ፌሚኒስቶች። ብዙ ሜን ያክል the most important thing ነው ብላችሁ አታስቡ። ስለሆነ እናወራና ማለት እኔ ግራ የሚገባኝ ነገር ኢትዮጵያ ውስጥ እንደውም ከአሁን በኋላ ወደዳችሁ ምጣላችሁ እንደ ህንድ ጥሎች እስካልጣላችሁ ድረስ እናገባችሁ ጨርቃችሁን ትጥሩ። ይሄ ደግሞ በዛ የተከበሩ ሴቶች ባሉበት እንዳሉ ሁሉ ወንድ ልጅ እንዲህ መባል አለበት። መንግስትና በዚህ ስለ መንግስት አይመለከተኝም። እሱም ማናገር ትችላላችሁ። በነገራችሁ 3 ቀን ስራ ቀርቶ 3 ቀን ስራ ብታቆሙ በዚህ 3 ቀን አይደለም ለምን 33 ቀን አይደለም 33 አመት ለምን አታቋርጡ? ይደም ገብሽ ተረጋጋ ወንድሜ። Traditional farming method. It is not civilized. Whenever we go European countries, they have used huge tractor combiner and harvester. There is a great difference between African countries and European countries. For the future, I want to visit European countries for exchange of agricultural technology. በአማርኛ ነገሩ እየገቡ አይደለም። በነጽር አድርጎም አልቻለውም፣ በፈገግታም አልቻለውም። እኔ የምልህ እንደዛ ነው። አንተ ሁለቱም እንዲገጥሙ ያልካረ እኔ
ጊዜ ቢኖር ኢትዮጵያ መግባት አልችልም። ፖለቲከኛ ነኝ እንጂ ሁለቱን እኔ መግጠም እችላለሁ በአንድ ሪንግ ውስጥ 30 ሰከንድ ብቻ መሰከንድ ግራ መንጋጋውን ወደ ቀኝ አዙሬ ምናምን በደንብ ያልወሰዱት ናቸው። ዝም ብሎ ምናምን አዳምጥ ይለዋል። እኔ አሁን መግባት አልችልም እንጂ ሁለቱ አሁን ሴዶ ነው ምናምን ያልካቸው ኖካውት ነው ማድረግ በቃ በማይክሮ ሰከንድ ሁለቱን እኔ በአንድ ለአንድ አልገጥ እንታይና አድርጌ ሁለቱን ጠቅጠቅ አድርጌ እንደ ዶሮ አውራ ዶሮ አንገቱ ላይ ነው የምቆም። ቶይ የሴዶ ምናምን ይሄ ደግሞ ሁልጊዜ ሴዶ የሚባለው ወርጫን እዚህ ወይ ወጣ ፖለቲካ ምጣልኩት ይሄ ምናምን እኔ አሁን ኢትዮጵያ ስለማልገባ ፖለቲከኛ ስለሆንኩ ነው እንጂ አያጉቴ ልጅቷ ስራ ላይ ናት ያለችው፣ እየሰራች ነው። ለምን ነው በእንጀራ ተሸቀጥ እንዴ? ምንድን ነው ቢዝነስ እኮ ነው ጋይ ቢዝነስ የሰው ልጅ ልስራ ካለ ይስራ። ሁለቱም ኬዝ አላቸው። ቢዝነስ ገብቶናል። ቢዝነስሽ እሷ እኔ አማውት ላይ የተመጣባት ነው። ከዚህ ቶፒክ ስትወጡ ደሚ ነው አበሻ ጋር አይሆንም። እሺ የኔ ፍቅር እኛ አበሾች ነን። እኔ ነቢቱ ጣዋት ላይ ጥቁር ጋርሽ አዳምጪኝ ሱሱዬ አበሻ እኛ አበሾች አሁን ለምሳሌ አንቺ እንጆይ ያረግሽ ነው አይደል? እኛ አበሾች ግን አንሆንም፣ ለእንደዚህ አይነት ነገር አንሆንም። ነገ ሪከርድ አዳምጪኝ እናቴ አዳምጪኝ። እነ ባናና አያተርፉሽም ከስድብ ተለጥፈሽ ትሰደቢያለሽ። ቤተሰብ የለሽ። አረ ይለጠፍኝ ስድብ አይለጠፍብኝ። ምን ቆንጆ ይስታደቡ ምን አገባ። ለስራ ከሆነ ግን የፈለግሽው ልንገርሽ፣ ስራ ከሆነ የፈለግሽው የኔ ቆንጆ ሂጂ ጥቁሮች ጋር የማትሰደቢበት ነበረሽ። ጠዋት እዛ ነበረሽ ጠዋት። በቃ አበሻ ይቅርብሽ። እግዚአብሔርን እቃሽ እቺ ቤተሰቦችሽ ምንም አይልሽ። ቤተሰብ የለሽ ብታየኝ እኔ እኮ 21 ዓመቴ ነው። መብቴ ነው እንዴ? ያዩ ምስና ቤቴ 21 ዓመት 911 ደው ያስጠፍራችሁ። መቅዲ አላፍትናሽን ተወጥተሻል። በቃ ታያት አንቺ የሴት አላፍትናሽን ብለድ ዛሬ እዚህ ጋር ይላል ማለት ነው። እነዚህ ወንዶች ለስሙ ልጅና ሚስት አላቸው፣ ግን ትውልድ የሚያበላሽ ሴት ያ እሱ እኮ ነው። ይሄ የሚያክል ግሬ ጺም ይዘህ ነጭ ጺም ይዘህ እቺ ልጅ እንደዚህ ማበረታታት ይገርማል። አሜን እነሱ ስላበረታቷት ሞር ከተበላሸችው በላይ ትበላሻለች የሚል ግምገማ ኖሮኝ ሳይሆን ጋዝ አትጨምርበትም። ኦልሬዲ እየነደደ ያለ ነገር ላይ እና ደግሞ አሜሪካ ሆነሽ ስራውን ስሪ ይባል። ስንት ስራ ማለት ሞራልህን ራስን ሳሸጥ የሚሰራበት አገር ላይ ሆነ ኢትዮጵያ ቢሆን አልደግፈውም፣ ግን ትረዳዋል። አሜሪካ ግን ያን የአገር ስራ ኖሮ ራስን ማዋረድ በጣም ያሳዝን። ደጋፊ አለው እኛ ጋር ትጂ ወደ ጥቁር ጂ ጠቋሚ መንገድ ላይክ ፎር ናው አው እኛ ብንለፈልፍ ምንም አይጠቅምሽም። ሹር ግን ይሄ ማይቀር ቪዲዮ ነው። ይሄ ዘላለም አለምሽን ስምሽ ሰርች ሲደረግ ይመጣል። ገባሽ እናቱ እና ለራስሽ ለማንም ለቤተሰብ ምናምን ሳይሆን ለራስሽ ነገ ለምትወልጃቸው ልጆችሽ ምናምን አስበሽ ቢያንስ ቀሚስሽ ምናምን አስተካክዩ። ከዛ እንደፈለግሽ ከፈለግሽም ተገልብጠሽ አስተካኪ ነው ያልኳት። ተገልብጠሽ መደነስ ትችያለሽ። እሺ አሁን በአብዛኛው አዲስ አበባ የምትባል ተራራ ልጅ ሙሉ በሙሉ በእኛ ስር ናት። የሚገርማችሁ ጠላት አሁን በምንፈልገው ቦታ ላይ ገብቶልናል። ጠላት አሁን እየተነፈሰ አይደለም። ጠላት ቀንስ ነው። ጠላት አሁን እንደ ልቡ አየር አያስገባም፣ አያሰጣም። ተቆጣጥረናል። ጠላት አሁን ውስጥ እየናፈቀ ያለ ሰዓት ነው። ኦክሲጅን እያለ ነው ጠላት ሆነ ተላቻላ የአብይ ነጭ አሰለ ይዘናልና ነው በአየር ድብደባ ውሸትና ሙሉ አብዲ ጨጓራ ላይ ያለው የኛ ሰራዊት በሙሉ ማለት ነው ጠላት ሊጠቀምበት የነበር ዋለዚህ ባለጌ ለሚጠቀም አክሰንት በጣም አሪፍ ነው። ማነው እስቲ ንገሩኝና አድሬሱን ምናምን ንገሩንና እስቲ ሃይም ሰላም ተነስተው እንግዲህ እኔ ስላየሁት እናንተ ማየት አለባችሁ። ልጅሽ ከሆነ ልጅ ጋር ገንዳ ላይ የሆነ ቪዲዮ ተለቆ አይ እሷ አይደለችም አይ ነው የሚባል ነገር አለና አይ ደስ ይላል። አይ ምንድነው? ስለኔ ጥሩ ነገር አንድ በጣም እህለኛ ነኝ። ማናቀውን ነገር ንገሪኝ። ማናቀው ሁለት ደግሞ ምንም ነገር እምንቅ ነገር አይደል የለም። ሁሉ ነገር አከብራለሁ። ምንስ? አዎ እንደዛ ነው። በጣም እህለኛ ነው። ሌላው ደግሞ በጣም ሰራተኛ ነው፣ ጎበዝ ነው። it has begun ተጀመረ። መቼ ነው ግን ይሄን ልጅ የምትፋቸው? አንቺ ቆይ ስራ ይወደናል። ጠቅጠቅ እኮ እሺ ጸብ ሰዓት ካልሆነ ማለት ነው የመጨረሻ ነው የምወርድብህ። እሺ ሳምሪን እስከማውቃት ድረስ
ከፋኒ በላይ አታውቃትም እባክህ ትወል ሺዝ በጣም ጠንካራ ሴት እና ምርጥ እናት መጣ አስተማሩ ለእናት አሉ አክሰለሬሽን ዲቫይድድ ባይ መልቲፕሊኬሽን ኢዝ ኢኳል ቱ ሰብስታሌሽን ነው በራጀሪ ሰብስታሌሽን ለምን እንደሆነ ታውቂያለሽ? አክሰለሬሽን ዲቫይደር ስታረጋ ዲቫይደር ማለት ነው ማካፈል ነው። በራጀሪ ዲቫይደር እንዳይመስል ስልክህን ሄደህ እንዳሰቀው ቲቪውን እንዳነቅለው ያልሽ አክሰለሬሽን ዲቫይደድ ባይ መልቲፕሊኬሽን ዲቫይደር ሲሆን እንዲህ ታሰምራለሽ ወደታች ከስር ነው የምትጽፊው በራዘሪ ፎቅና ምድር ታረጊዋለሽ ቁጥሩን ማለት ነው አንዱ ጂ ፕላስ ላይ አንዱ ግሮን እንደሱ ዲቫይደድ ባይን ስታስረዳው ገባሻ ዲቫይደድ ባይ እንዴት እንደሆነ ታውቃለህ ጀለስ ዲቫይደድ ባይ ማለት ቁጥሮቹን ፎቅ ትሰራላችኋል አንዱን ጂ ፕላስ አንዴ ታረጋዋለህ አንዱን ግሮን ታረጋዋል ከዛ ከላይውን ለምሳሌ 30 ከሆነ 30 ዲቫይደድ ባይ ከታች 50 ታረጋዋለህ ማለት 50 ግሮን ታስገባታለህ ያን አፕስቴር ዝቅ ብሎ እያየው ዲቫይድድ ባይ ብሎ አስተምሮን ነው እዚህ ከካምዳ አይሆን አንዳለኝ ተይው እባክሽ አንድማ ተይው ስንት አንዳለኝ እያልን እየጻፍን እየረሳ ነው ታንደ ተጠራቀመው አቲም በፊት በውበቷ ልቤ ተማርኮ ሌላ ማሰብ የማሳር ቆላጭን የቆረጠው ጋፕለስ አሜሪካ ጋፕለስ ኢትዮጵያ ዛሬ ይዘነው የመጣ ነው ምንም እንዳትል ራንደም ቅጠል ነው ጎመን አይደለም ራንደም ቅጠል ሀገራችን ቆስጣ ነው ነጭላ ነው የሚባለው በጉራጌ ሀገር ስለዚህ ጤናችሁ ለምትፈልጉ ሰዎች እንድታዩት ነው ይህ ምግብ የሚበላው ለጤናችን እንዲህ አይነት ማር አለ እንድታቁ ቺሊ ስፓይሲ ማር ማለት ዛሬ ትንሽ ሞርሞር ሲያደርገኝ የትም ቦታ ሬስቶራንት ስገባ የሚያረካኝ ነገር አላገኘው ቺሊ ስፓይሲ የሆነች ነገር የችግር አንቴና እኔ እኮ ብያችኋለሁ ችግር ሚስብ ከየትኛው እኔ ጎመንም ቆስጣም ወዳለሁ የጎመንም ቆስጣም አይደለም እቺ ጎመን ላይ አደረኳት እንዲያርገን ጎመኑ ሊመርህ ይችላል ጤና ግን ሊጠብቅልህ ይችላል ጋፕለስ አሜሪካ ጋፕለስ በጣም ነው የሚያቃጥለው ማሩ ማለት ነው ማን ተንፋሽ ዋው ምግቡን የምታገኝበትን መንገድ ፈልግ እሺ አራንተ የትም ነው የምታገኘው ትንሽ ብትደገፍ የቦላ መድኃኒት ልታገኘው ትችላለህ ወይም ራስን ልደፋ ትችላለህ እንደምንም ብለህ በሊቢያ አድርገህ ኢትዮጵያ ከችግር ጋር ቃል ኪዳን አለብህ እንዴ የችግር አንቴና አንዳንድ አገኘሁትን መብላቱ ችል ደስ ይለኛል እኔ ራሴ ደስ ይለኝ ነበር ያገኘሁትን ብበላ ድምፃዊ አብዱ ኪያር ምንድን ያጋጠመው? ከሰሞኑ ማህበራዊ ሚዲያውን ያነጋገረ አንድ ቪዲዮ ተለቆ ነበር። ቪዲዮን ያጋራው ራሱ ድምፃዊ ሲሆን ይዘቱም ለሚያቀርበው የሙዚቃ ስራ ማስታወቂያ ነበር።
ነገር ግን በቪዲዮ እንደሚታየው ሰውነቱ በመቀነሱ ምክንያት በርካቶች ኤቢዲን እንዳናጣው ምንድነው የሆነው እያሉ ጭንቀታቸውን በየማህበራዊ ሚዲያዎቻቸው ላይ እያጋሩ ይገኛል። ድምፃዊው በዚህ ጉዳይ ላይ የሰጠው ምላሽ ባይኖርም በርካቶች እባክህ ራስህን ጠብቅ በማለት መልእክቶችን እያጋሩ ይገኛል። በዚህ ጉዳይ ላይ አዲስ ነገር ካለ ተጨማሪ መረጃን ይዤላችሁ እመቀርብ ይሆናል። አሁን እኔ ፎሎ ማድረግ ልጅ አለ ሰመር ባለው ይባል አንተ ራስህ ፎሎ ታደርገዋለህ። ፍጥነቱ የሚጭንበት ፍጥነት ጀግና ተናግሬ ሳልጨርስ ጭኖታል። አንድ ቀን ደንቆኝ ይሄንማ ፎሎ አደርገዋለሁ ብዬ ፎሎ አደረገው። መቶ ምናምን ሺህ ፎሎ አደረገው። ሁሉም ቪዲዮ የኔ ነው። ለኔ ፕሮሞሽን የኔ ቪዲዮ ነው። በቃ ማለት እኔ ላይቭ ገብቼ ገንዘብ ኮይና አውርዱልኝ ወረዱልኝ ተገምና አይደለም። ስለዚህ ኢንካም ማላገኝበት ነገር ነው። ከቲክቶክ የምፈልገው ፐብሊሲቲ ነው። ሆነ ፐብሊሲቲውን እየሰሩልኝ ነው። 40 ነው 40 ፔጅ አለ። ኧረ ተይው ነፍ ናቸው። 40 ነው ተደራጅተው የኔ ፐብሊሲቲ እየሰሩልኝ ነው። ስለዚህ የኔ ቪዲዮ እንትን ባረገ ቁጥር አዝሎንጋዝ ራሱ ቪዲዮ ሲሆን ከሆነ አንዳንዴ ያው ላንቺ ሪአክት ያደረኩትን የሆነ ባለስልጣን ሲናገር አድርገው ምናምን ቀላቅለው ነገር አለ የሚጫነውን ፔጅ የኔ ስላልሆነ ይታወቃል። እሱ በሱ ምንም መጥቶብኝ ማቀም ሰው ሚስ አንደርስታንድ አድርጎ ያቀም እንኳን ሌላ ነገር ግን ራሱን ቪዲዮ ነው ልክ ዩቲዩብ ላይ ማውራትን ቲቪ ላይ ማውራትን ቲቪ ሾው አልቆ እኔ ሾዎች ላይ ያለኝ ምክንያቱም የምናገረውን አልደግመውም ደግሞም ስክሪፕት አይደለም አላውቀውም። አሁን ቀርጸን ከጨረስን ቻው ከተባባልን በኋላ ወይ ተበላሽኩ የተቀረጸውና አንዴ እንድገሙ ምናምን ሌላ ወሬ ነው የምናወራው። ወይ ደግሞ ያንን ካወራን ከሌላ አንግል ነው መሆንም ያለበት እንደዛ ነው። አላቶቹን ረስቻቸዋለሁ። አንዳንዱ ልሞሽ ነው ያስታውሳሉ። ግን ያንን ወርዲንግ እንዳጠብቂ በቃ ሌላ ነገር ነው። ይሄ ቪዲዮ ራሱ በሌላ ሰው ፖስት የተደረገው ያራዳ ልጆችን አትችሏቸው። የሚታወቀው የገበያ ቦታ ምን በመባል ይታወቃል? ገበያ ምን? አይ ጠቅላላ ኢትዮጵያ ላይ አረከው ይሄ በኢትዮጵያ በትልቅነቱ የሚታወቀው የገበያ ቦታ መርካቶ ፌመስ የገበያ ማዕከል ቦታ ነው ኢትዮጵያ ላይ። የኛም ሰፈር ነው። አራ አላውቀውም። የት ነው የምትኖሪው? ኢትዮጵያ። የት ሰፈር? የለም ማለት በየቦታው አይደለ ያለ። የት ነው የምትኖሪው? ጥያቄ ወይ ፊዴ ጥያቄው ነገር ደግሞ የት ነው የምትኖሪው? ኢትዮጵያ። የት? አዲስ አበባ ነው የምትኖሪው? እሺ ገበያ ስትሄጂ የት ነው የምትሄጂው? ብዙ ቀን መገሰፍል እኮ ኢትዮጵያ ሳይሆን የየቦታው ነው ያለው። የት ነው? መርካቶ ነው እኮ የኢትዮጵያ ነው ያለው። የኢትዮጵያ ትልቁ የገበያ ማዕከል መርካቶ ነው። ሌላ ከመርካቶ ትልቅ ገበያ አለ እንደ ኢትዮጵያ ላይ? የአዲስ አበባ ብትል ፈጽሞ የለም። መርካቶንማ ትናቂብን በአይኔ በብረቱ ደግሞ እኮ ልታርመው ልጁ ምን አለው? ጤናና እስከ ዛሬ ድረስ ጠብቆ ያቆየው ድንግል። ቤተሰቦቹስ እንዴት ናቸው? እግዚአብሔር ይመስገን ደህና ናቸው። አቋሙስ የፖለቲካ ነው። ሱስስ? ሱስ አለበት? ኢትዮጵያዊነት ምን እየሰራሽ ነው? እኔ መስገን ፎቅ እየሰራሁ። ፎቅ እየሰራሁ? ኧረ በጣም ደስ ይላል። ራሱ እኮ ጠፋሽ እኮ አንዴ። ቆይ እዚህ ጋር ምን እየጠበቅሽ ነው? ሰዓት እየጠበቅኩ ነው። ኧረ ዝም በይ በእውነት አይቀርም፣ ይመጣል። which bus ማይክል ጃክሰን ሳምንታችሁን የሚያሳምሩ በቃ ሳቅ የሚጭሩ የተለያዩ ጽሁፎች አሉና ይሄንን ጽሁፍ አይታችሁታል? ሰርግ ቤት ግን ሁሉ ነገር እያለ ቡና ግን ለምንድን ነው የሌለው ይላል። ትክክለኛ ጥያቄ ነው። ኮመንቱን የተመቸኝ ቡና ካለ
ቀጥታ ወደ ሀሜት እንገባለን። ለዛ ፍራቻ ሌላ ሰሞኑን አንድ ትልቅ ሰርግ የጓደኛችን ሰርግ ነበርና በቃ ሰርጉን እያየን ሙሽሮቹን ምናምን ከፊት ለፊት እያየን ፍሬንዶች ስለሆነ ሀሜት ጀመርን። ያው ጓደኛሞች ስንሰበሰብ የሚታወቅ ነውና ሙሽራውን ላስላስ እያደረግን ምናምን ነገር ስለ ቀድሞ ኤክሶቹ ስለ ቀድሞ ሚስቶቹ ምናምን ነገር ማውራት ጀመርን ማለት ነው። እየተሳሳቀን እያለ ሙሽራው አልመጣም አጠገባችን። ከዛ ምን ብንለው ጥሩ ነው ስናነሳ ከመጣ አመላችንን ስለሚያውቅ እሱ ምንድን ነው ያለው? ስሜን እንዳትሉት ብሎ ሄደውና ሰይፉ ማረን ዩቲዩብ ገብተህ ከ10 ዓመት በፊት የተለቀቀ ቪዲዮ አለ። ሴዶ ለዓለም ሲያስተምር ማለት ነው። ለዓለም ማርሻል አርት ሲያስተምር ማለት ነው። ያ ማለት ምን ማለት ነው? ሴዶ ለኢትዮጵያ ማርሻል አርት አይደለም፣ ለዓለም ማርሻል አርት ነው የተፈጠረው ማለት ነው። ዩሮፕና አሜሪካ ብትሄድ ሴዶ ሂዝ አ ፋይተር ሂዝ አ ማርሻል አርቲስት ብሎ ሁሉም ያውቃል ማለት ነው። ሁሉም ማለት ታይላንድ ስንሄድ ከኛ ጋር የተነሳው ፎቶ ብዛቱ፣ ቱርክ ስንሄድ፣ ካናዳ ስንሄድ፣ አሜሪካ ስንሄድ፣ ዱባይ ስንሄድ አይጨናነቁም። በቪፒኤን መሆን አለበት። ኢቭን ዩኤፍሲ ፋይተሮች እነ ሐምዛ ቸማያ በቃ ሰርፕራይዝ ነው የሆነው እኔን አይቶ ማለት ነው። የሰጣቸው ሎር ማለት አበቃቸው እርገጠው የዘንድሮስ ዓመት ነው ግራ የሚያጋባ። ከወራቶች ሁሉ ምነው ሐምሌ ጠነባ የተባለው በእናንተ ምክንያት ነው። እውነትም ፋራ ኬክ አይብላ። ወደዛ ከስልኬ ላይ አብራችሁ ልልሱኝ ነው እንዴ? ምንድነው ሁለት ፌድ ያደረገ ጣፊያ የመሰላችሁ ፍጥረቶች? ከየት ነው የመጣችሁብን? ከረሃብ አድማ ላይ ነው እንዴ ቀጥታ ወስዶ ሰርግ የደገሱላችሁ? ወይስ በብርጭቆ እንደው ተከልክላችኋል? ለመጀመሪያ ጊዜ አሞሌ ጨው እንዳየላም ከነድፉ ምትልሱት? አረ እንደው እፍረት በቃ አማርኛ መጽሐፍ ላይ ብቻ ይቅር። እንደው ልቃቂት የመሰላችሁ ፍጥረቶች ከየት እንደምትመጡ ችግር በግመል ተመስሎ ሁለታችሁንም ይላሳችሁ። እንደው አረ ዲያ ወንድ እያጫወተች ላይቭ ገባች። ይሄ አንድ ባናና የሚባል ዝምባም አለ አይደል? ይሄ እርኩስ ማንም አያውቀውም፣ ስሙን ጠራሁት። አሁን ይሄ ቆሻሻ ድሮም አይጂ ላይ ያስቸገረን ዞር ብዬ ማላየው ሰው ነበር። እግዚአብሔር በሚያውቀው የአክስቴን ልጅ አወጣት ነበር እያለ አይጂ ላይ ምን ችግር አለው እያለ የሚያወራ ልጅ ነበረ። አሁንም በቃ ሴት ልጅ አለው፣ በቅርቡ ደግሞ አግብቻ ያለው እያለ ይበጠረቃል። እንደዛ የሚል መረን እሱ እንደዚህ አይነት ነገር ያበረታታል ሴቶች። አይጂ ላይም እንደዛ ነው ሲያደርግ የነበረው። ይሄ ዝምባ ቆሻሻ እሱ ነው ይሄን የሚያደርገው። ልጅ አለው፣ የእሷን የሚያክል ልጅ አለው። ለልጁ አልመኝም፣ ልጁ ትባረክለት። እውነተኛ ሰው መስሏት ከዚህ በፊት ያው ዝም ብለዋላ በቴክኒክ ብልሽት የወለዳት አለች። ምንም አግባብ የሌለው አሁንም እንደዛው ነው። ባህር ምንም አልተቀየረም። ሰው እድሜ አይመክረውም። ሰው የሆነ እድሜ ላይ ስደርስ ማንም ፍንዳታውን ብዙ ጊዜ ከጓያው ጋር ተስማማም። በዚህ ግን 100% እንኳን ደስ አለሽ፣ ደሞዝ ተጨምሮልኛል። ስንት እንደተጨመረልኝ ታውቂያለሽ? 40 ብር። እኔ ጌታ ምስጋና ይግባው። ረሰኛው ሚካኤል ፈጣን ገብረ መንፈስ ቅዱስ ረሰኛው ጊዮርጊስ ምስጋናችሁ የእናንተ ምስጋና ይግባ። በቃ ዞር በል። ምስጋናው ያንተ ነው። ምስጋና ለምን ራት የምትይው? ምስጋና ይግባ። ለሰው አይደለም፣ እኔ ለእግዚአብሔር ነው። እሺ ልብስሽን ልበሽ። እግዚአብሔር ይረዳል። 40 ብር ቀላል ነው። ምስኪን ማዘን 40 ብር ግን በእኛ ስንት ነው ይላል ወገን። ምስኪን ማዘር የሰደባችሁ ማዘፋካ ቢች አዝሽ ላይ ተንቆርጠጡሽ አስፎ እንድጀልውቃችሁ ማዘፋካ ያደነቃችሁ ደግሞ አይ ላቭ ዩ ሶ ማች ፈሳር የሰደባችሁ ማዘፋካ ቢች አዝሽ ላይ ተንቆርጠጡሽ አገር በጪሳ ዋኖ ቢማቱ ገዲሳ እሞኔ አገር በጪሳ ኦሮሚያ ማቱ ገዲሳ ና ኳስ ኮኮ ገበል ኳስ ኮኮ ገበል ገበል ጀመር ከእንቅልፌ እንደተነሳሁ ነው ቪዲዮ እየሰራሁላችሁ ያለሁት። የዛሬው መሰናክል አልፎ ነው፣ ልንሞት አልቻለም። ነገ ደግሞ በተመሳሳይ
እዚሁ ምናድር ይሆናል። ይሄ ልጅ እንዴት እንዳቃጠለኝ እግዚአብሔርን ላይቭ ላይ ምናምን እያዩት ዶፍ ዝናብ እየዘነበ ዝናብ ላይ ላይቭ ገብቶ ምናምን እያለ ህዝቡን ይቀፍላልና እኔ አያገባኝም ይቀፍል ምናምን ሰው ቸገረኝ ብሎ ወይም ማረጓጣው ብሎ ቢቀፍል ችግር የለው። ይሄ ህዝቡን ግን ይሄ ምስኪንን ህዝብ በእሩሩ እያስመሰለ የሚቀፍል ሰው ግን በጣም ነው የሚያበሽቀኝ። ማንም ጎዳና ተወልዶ ያደገ ልጅ ዝናብ ካልፈለገ በስተቀር ዝናብ አይመታው። መጠለል ትችላለህ። ዶፍ ዝናብ ላይ ቆሙ ላይቭ ላይ ተጠለላ የኔ አባት ምን ሉንልህ ምናምን ይሉታል ሴቶቹ ምናምን በቃ ምን ያርጉት? ታናሽ ወንድም ይኖራት ይሆናል። እዚህ አረብ ሀገር ሴቶች እንደዚህ ልባቸው ሩሩሩ አታራሩ። እዚህ እንደዚህ አታጃጅሉ። ህዝቡ ቀጥታ ብር መጠየቅ የአባቴ እናት ወይ ቸግሮኛል እርዱኝ የእናቴ አባት። ይሄ ምስኪን መስሎ ግን ህዝቡን እያባቡ ማታለል በጣም የሚደብር ነገር ነው። ይሄን ምስኪን ህዝብ ሁሉም ሰው እንዳንተ የመለመን ልብ አጣ እንጂ ማለት ነው። ሁሉም ሰው የሚያስለምን ጉዳይ አለው። አንተ የመስራት ልብ ነው የሌለ እንጂ የመለመን ልብ ቢኖረን ሁላችንም የምንለብንበት ግፉን እስኪ እርዱን የምንልበት ቪዲዮ እንደዚህ ከፍተን ነው ልብ ያጣነው እንጂ አለን ጉዳይ ሁላችንም ካንተ ያላነሳለን። ሁሉም ሰው ኢትዮጵያ ውስጥ ተወልደ ካደክ እዚህ ግን ይሄን ምስኪን ህዝብ እና ይሄን ምስኪን ሴት ነው ደግሞ የምታዝነው። ወንዱስ ቆፍጠን ያለ ነው። ወንድም ይኖራታል ወይ በአባቷ የምታውቀው ስለሆነ ሴት ነች የምትራራው። ይሄን ሴት ይራራልኛል እያላችሁ ብር አትቀፍሩ። እንደዚህ በምስኪን ሙድ እየመጣችሁ ቪዲዮንም ገብቻለሁ። 3ኛ ቀን ሞት ላይ ልሞት ፈልገን ምናምን ለምን አሞትም? ስንት መኖርም ይፈልጋል ሞት እያሯሯጠው። አንተ መሞት ፈልገህ ሙት ምራራል መስሎ ነው። እንደዚህ ህዝቡን አታታሉ። ዝናብ ፈልጎ ላይቭ መግባት ተመችቶኛል። እንቁ የመኪና ዕቁብ ልንገራችሁ። 1ኛ ደራሽ ጄቱር X7 ፕላስ፣ 2ኛ ደራሽ አቫንቴ፣ 3ኛ ደራሽ ይህንን የመሰለ ንጹህ ኮሮላ። ምናልባት እድለኛ ከሆናችሁ ዕቁቡ ሲወጣ የመጀመሪያው መኪና እናንተ ደጅ ላይ ቆማል። በ5000 ብር ብቻ። ይሄ ልጥልጥ ፋራ ደግሞ የመኪና ዕቁብ አምባሳደር ነኝ አለ። እግዚአብሔር እኔ እኮ ቲክቶከሮች ይሄ ሁሉ ህዝባችሁ ፎሎ ያደረገውን እናንተ ገንዘብ ለማግኘት ብቻ ማንም ሰው ተጭበረበረ፣ ማንም ሰው ተበላ ጉዳያችሁ አይደለም። አንተ ደግሞ ምን አይነት ሰው ነው? ይሄ ሁሉ ሰው ፎሎወር ይዘህ የመኪና ዕቁብ እናወጣለን ለሚሉ ሰዎች አምባሳደር ነኝ ምናምን ብለህ መኪና በ5000 ብር ወሰዱ ትላለህ። እፍረት የለ እንዴ ነው? ቲክቶከሮች እንደዚህ እኮ አረመኔ ሆናችሁ ለገንዘብ ምንድነው? እንዴ ተርባል እንዴ? አንተ የሚያል ሰውነት ይዛንተ የማያጭበረብር ነገር ካልሆነ እኮ ብዙ ገንዘብ ስለማይከፍሏችሁ ነው ለእያንዳንዱ አጭበርባሪ ጋር እንደዚህ የምታማሙቁት። የእንትኑ ላይ ለምን አልገባህም? ይሄ ፕሌን ዕቁብ እናወጣለን የሚሉት የሉም? እሱ ላይ ለምን አልገባህም? ፋራ ምንም ቢሆን ፋራ ነው። በቃ አዲስ አበባ ገባ፣ አዲስ አበባ ወጣ፣ ፋርነት እስካሁን አለቀቀም። እና ይሄን እውቅናህን በማይረባ ነገር ለማጣት ለምን ትፈልጋለህ? ሲያስጠላ። እዚህ ደግሞ ከኖቭርቱ በመዳሪያ እንቁ የመኪና ዕቁብ ልንገራችሁ። 1ኛ 5000 ብር መኪና የልብስ ራሱ ይሆናል። የልብስ አበሻና የተረገመ ኮመንቱ ፓርትቱ ቢስሚላህ። ይኸውላችሁ እዚህ ቪዲዮ ላስረዳችሁ ነው። ዶክመንቱ እንገባለን። እናት ናት ለልጇ አስልገዛች ይችላል ታቆታላችሁ። ለልጇ አስልገዛችላት ምናምን ከዛ በኋላ ደስ ብሏት በተመልካች ፊት ላጭው ምናምን ብሎ ያው የገዙላ ስልክ ላይ ግራ ገብቶኛል። ይሄን ነው ግን ኮመንት ላይ ምን ተገማው ሀበሻ ምን አለ? አሁን የደስደስ ሬዲዮ ትክፈትልን አላለም? አኡዙ እኔ አልስቅም። ይሄ ነግበኔ ነው። ምን አባህን ሳገባ በአንተ ሰው አሁን ደግሞ ቤተሰብና ቤተሰብ ለማጣላት ነው። በአንተ ቤት ለስለስ አድርገህ የገዙልኝ ስልክ ከሬዲዮ ውጪ አይሰራም ለማለት እኮ ነው። ይኸው እዚች ጋርም ደግሞ አንዷ ምታለ በዚህ ጽድት ያለ ቪዲዮ እንጠብቃለን። ኧረ አበሻ ተው አያገባህም። ኧረ ተው አታሳምስተው። አግብቻለሁ፣ ወልጃለሁ። ያው አንዳንዴ ህይወት እንደፈለግከው አይሆንም። እኔ ደግሞ ኃይለኛ ነኝ ማለት የሆነ ነገር እውነትን ከያዝኩ አለቅ ስተት አለቅ። አንዳንዴ ለምሳሌ እንደው በይሉንታ ለፊው እንደው ቻይ እንደው የድሮ ሴቶች የድሮ ሚስቶች ምናምን እንደው እንደዚህ ይችላሉ ምናምን ነው። ይሄን አልቀበልም። ሁለት ደግሞ ለከታለሁ አንዳንዴና እኔ አሁን ጠንካራ እናት ነኝ። ልጆቼን ካለ አባት 8 ዓመት በላይ አሳድጌያለሁ ብቻዬን። ጀግና እናት ነኝ እና ብዙ ጊዜ ሚዲያም ላይ ብናገርም ባልናገርም ምንም የሚፈይደው ነገር የለም። ግን በዚህ አጋጣሚ ልጆቻቸውን ብቻቸውን ለሚያሳድጉ እናቶች ጀግኖች ናችሁ።
አግብቻለሁ ወልጃለሁ። በጣም ያሳዝናል። ስራዬ ሙዚቃ ነበር። ሙዚቃና ሙዚቃ ብቻ ማለት እዛ አንዳንድ እንደዚህ ሱቅ ምናምን ሞክሬያለሁ። ሰው ያለውበት መኖሪያ አካባቢ ምናምን ፒያሳ አካባቢ ነው ነው እዚህ ሀያት አይዛ የኖርሽ መጀመሪያ እዛ የኖርሽ በቤተሰብ እና አልሆነም። አሁን ነው የሆነው። አሁን ይሄ ውስጥ ለውስጥ የምሰራቸው የኦንላይን ስራዎች ግን ቀስ እያልኩኝ ሾልኬያለሁ። አሁን እግዚአብሔር ይመስገን ብዙ ነገር ማውራት አልፈልግም። የሚያውቁ ያውቁኛል። ብዙ ይሄ የተጋነነ ወሬ አልፈልግም። ግን ደስ የሚለኝ ብዙ መታየት አልፈልግም። አሁን ማርያም ሰላም አለኝ በስራዬ። አሁን የምሰራው ስራ እውነት ሰክሰስፉል ከሆነ በፊት ሙዚቃ ላይ የነበረው ማሳካት የምፈልገውን ነገር ወደፊት ከተወሰኑ አመታቶች በኋላ ማሳካ ይመስለኛል። ያው ብዙዎቻችን እንደምታውቋት ድሮ ልጅ እያለን የምንሰማው ሙዚቃ ነበር ማበዴ ነው የሚልና እሱ አርቲስት አሁን ያለችበት ሁኔታ ነው። ያው ያሳዝናል። ከዚህ የተሻለ ሁኔታ ላይ እንደምናያት እመኛለሁ። የኢትዮጵያ መንግስትንና የኢትዮጵያ ሕዝብን ቀጥ ለማድረግ 3 ቀን በጣም በቂ ነው። 3 ቀን የቤቱን ስራ ባትሰሪ የውጭውን ስራ ባትሰሪ ቀጥ ይላል ኢኮኖሚው። ልንገርሽ የዛን ያክል ፓወር አለሽ። ግን ፈሪዎች ናችሁ። ሞራል የላችሁም፣ ወኔ የላችሁም፣ አትጨነቁም። ስለዚህ ጉዳይ እኔ ላይ ይደርሳል ብላችሁ አታስቡ። ለመቃወም ስራ ብትቀር አንቺ ትሄዳለሽ፣ ሄደሽ ታስጠቁሪያታለሽ። ለአንቺ ደሞዝ ይከፈላል፣ እሷ ትባረራለች። አንድ የለሽ ነኝ። ይሄ ጉዳይ ምን ላይ ደረሰ እያላችሁ በውስጥ ኢንቦክስ ለምታረጉልኝ ከሀገር ውስጥም ከውጭም ያላችሁ ወገኖቼ በሙሉ ከልብ ማመስገን እፈልጋለሁ። ይሄን ጉዳይ ድጋሜ ለ4 ወር ተቀጥሯል። 3 አመት ሙሉ ፍርድ ቤት ቆሜያለሁ። ለ4ኛ አመት እንዴት እንደምቆም ከብዶኛል። ሀዘኑ በጣም ከባድ ነው። እንዴት እንደምረሳት አላውቅም። በጣም ከብዶኛል። በጣም ከባድ ነው። እናቶቼ በጸሎታችሁ ስቡኝ። እንዴት እንደምሆን አላውቅም። በጣም ግራ ገብቶኛል። መተኛት አልቻልኩም። ልጄን መርሳት አልቻልኩም። ፍትህ የለም። ለማን እንደምናገር ግራ ገብቶኛል። በጣም ግራ ገብቶኛል። ወቅቱ ህፃናት ብዙ ጊዜ ቤት የሚያሳልፉበት ወቅት ነው። በዚህ አጋጣሚ ወላጆች እኔ ላይ የደረሰ ማንም ላይ እንዳይደርስ ልጆቻችሁን ጠብቁ ለማለት ፈልጋለሁ። አበቄለሽ ነኝ። በጣም እኮ ነው የሚያሳዝነው። አንዳንዴ እነ ጆርዲ ላይ እኮ አትፈርድም። እንደዚህ አይነት ነገር ስታይ ያቃጥላል። እንግዲህ አስቡት ይሄ ስንት አመት የሞላው ጉዳይ እንደሆነ። ራሱ ደህና ሽንት ቤት የለም ድሬዳዋ ላይ የታወቀ ደህና ቤት ራሱ ኖሮ ሽንት ቤቱ አዛል እና ሊትራሊ ላይክ 7 ቀን ሙሉ ሽንት ቤት ሳልገባ ቆይቻለሁ። ድሮም የአዲስ አበባ ልጆች ቀዳዶች ናቸው። እኔ ተማሪውን ያውቃቸዋለሁ። ምን ይመስላል በመድኃኒዓለም ጊንጥ የመሰለ ሰውዬ። እኛ ምን እናድርግ? የአዲስ አበባ ልጅ ብላ አስገባ። ከእሷ የተለየ ምን ሰራክ? እሷን የተናገርካት የሆነ ለምን እንደ አንድ ላይ አድርገሽ ትናገሪያለሽ ብለህ ነው እንግዲህ። እኛ ምን እናድርግ? ልጅቷን አትናገርም እንዴ? በሌለንበት ሲያስጠላ የሆነ ደግሞ ተምሬያለሁ። አንተ አልተማርክም። በእውነት የተማረ ሰው እንዳያስበው። አንተ በበሩ ነው ያለፍከው ወይም የተማረ ጓደኛ አለ። እንደውም በዛ በአንደኛው በር ገብተህ በአንደኛው ነው የወጣው። ምን ይመስላል በመዳኑ የአዲስ አበባ ልጅ። ሁላችሁም እየመጣችሁ ትችሉታላችሁ። እኛ መናገር የምር ሆነ እንዴት እንዳናደደ ሲንጀር ነገር ነው። አነው ዛጋ ሚንኮሻኮሽ ጠራነው ጫሬውን ተነጥቆ ያለቀሰ ነው። አነው ዝስጋ ይቀራረጸው ታክሪው ማጀ ነው። ባካል ስትይዘው ጀመሩ ጽን ነው። ሁሉም ተረን ነው። ሁሉም ምሸን ነው። ቲክታክ ላይማ ማንም ጉነግ ነው። አነው ስፖርትን በግድ
አዎ ለነገሩ ሰው የጎደለውን ነው የሚያነሳው። አምጣው ለአንተ ጭንቅላት ጋር ቪዲዮ ይመስል ፕሪቪው